ጌታቸው ዘልዛላ ከጎኑ መቀመጥ አትችልም አሉ ሽታው ኤቭሪባዲ ቴልስ ሚ ከጌታቸው ጋር ሃንጋውት ያደረገ በሙሉ ሽታው ካንት ስታንድ ነው የሚሉት እና አብይ አህመድ ዴዶራንት አድርገን አይደዋላሉ። ምን አይነት ስም የሚገልጠው ብልግና፣ ምን አይነት ማቆላመጥ ሊሆነው ልኩ ሊሆንለት የሚችለው የነውረኝነት ባንዲራ ያዥነት። ምን አገባንኛ ስለ ዶዶራንት ማለት አሁን እሷ የምትታገለው ለትግራይ ህዝብ ነው። የጌታቸው ረዳ ዶዶራንት፣ የጌታቸው ረዳ ሽቶ፣ የጌታቸው ረዳ መሄድ መምጣት ምን ይፈይድለታል? ውስጥሽ የተሰነገ መሀይምነት ይታየኛል። ያ ሁሉ የአባይ ፀሐዬ ፖሊት ቢሮ ቅጥቅጥ ካድሬ አብዮታዊ ዲሞክራሲን የሚበልጥ ካድሬ አልቆ ማለት ነው ዋት ነጥባ ዋት አርጣ እንደዚህ አይነት የአደባባይ ማይሞች እጅ ላይ ወደቀ። ከ37,000 ሰው በላይ ይታየኛል ቀጥታ ስርጭት የሚከታተል። አላዋቂነት ችግር አይደለም፣ አለማወቅ በማወቅ ይታከማል። ፍቅር እንዲለው ግን አይዘልቅም ነው። የአህያ ባል ከጅብ አያስጥልም። ግብፅን የምንጠይቀው የቀይ ባህር ወሰን የለም። ሲጀመር ግብፅ ላለፉት አመታት ዛሬ አይደለም ኢትዮጵያ ከቀይ ባህር በሴራ ተገፍታ ምናምን አይደለም። ኢትዮጵያ ቀይ ባህር ላይ እያለች ኢትዮጵያ ከቀይ ባህር የተገፋችበትን ሴራ ያሳለጠች ሀገር ናት። ፈልጋ አታውቅም በታሪክ። እናንተ ለአባይ ውሃ የምታዋጡት 0% ነው፣ ግን ከአባይ ተጠቃሚነት ትልቁ ቁጥር ይሰጠን ነው የምትሉት። ክላሽ አያረግም። በቡድን ሰው መሀይም ይሆናል፣ በቡድን ሰው ራስ ወዳድ ይሆናል፣ በቡድን ሰው እንዴት እንደዚህ ቁልቁል ይሄዳል? ኢትዮጵያ አስረግጬ እነግራለሁ ዛሬም ደግሜ ላንድ ሎክድ አይደለችም። ግብፅ ሎክድና ኢሳያስ ሎክድ ናት። ከፍታው ትወጣለች። አንድ ሎክድ ነው የምታደርገው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱን እንድታረጉልን ጠይቄ ነው የምጀምረው። በጣም በርከት ያሉ ጉዳዮች ነው ዛሬ የምናነሳው። ብዙ ጥርስ የማያስከድኑ ጉዳዮች አሉን። በርከት ያሉ ቁም ነገሮችንም እንመለከታለን። የጋዜጠኞቹ ቅሌት እጅግ የሚገርም ነው። እሱንም እናየዋለን። ደግሞም ወደ ግብፅና ወደ ኤርትራም ሄድ እንላለን። በጣም በርካታ ጉዳዮች እንመለከታለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ በድጋሚ ጠይቃለሁ። በእርግጥ 10,000 ሰብስክራይበሮች አልፈናል። ሰብስክራይብ ስላደረጋችሁን፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ስላደረሳችሁን በጣም አድርገን እናመሰግናለን። 10,000 ተሻገረናል። በጣም አድርጌ አመሰግናችኋለሁ። በጣም አድርገን እናመሰግናችኋለን። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ እንተልቃለን፣ እንሰፋለን። በቃ ትልቅ ነው ነው ምንም ችግር የለውም። ፈጣሪ እግዚአብሔር ከኛ ጋር ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንም ዛሬ በጣም በርካታ ጉዳዮች ነው የምናነሳው። በጣም ብዙ ጉዳዮች ነው የምናነሳው። ግን እስቲ እቺን ቪዲዮ አይተን እንምጣ። ጌታቸው ዘልዛላ ከጎኑ መቀመጥ አትችልም አሉ ሽታው ኤቭሪባዲ ቴልስ ሚ ከጌታቸው ጋር ሃንጋውት ያደረገ በሙሉ ሽታው ካንት ስታንድ ነው የሚሉት እና አብይ አህመድ ዴዶራንት አድርገን አይደዋላሉ። ግን አንተ አጥፍ ዴዶራንት አድርገና ምናምን ብሎ እንደዛ ነው የሚያባረዋሉ። ጌታቸው አያሳፍርም? ሂድ ጥርስህን ቦርሸና ምናምን ነው የሚለዋሉ። እስማ አቤት ውርደት። ምን ይባላል ይሄ? ሲንገሩኝ ምን ይባላል? አሁን ይሄ ምን የሚሉት ነውረኝነት፣ ምን አይነት ስም የሚገልጠው ብልግና፣ ምን አይነት ማቆላመጥ ሊሆነው ልኩ ሊሆንለት የሚችለው የነውረኝነት ባንዲራ ያዥነት ነው ማለት ምንድን ነው? ሰው ፖለቲካ አይወቅሽ። ነጭ ፖለቲካ ነጭ ነፍሴ ፖለቲካ ነጭ ነውር። ሰው እንዴት አያውቅም? ሰው እንዴት አጠገቡ ፕሮፌሰር አስቀምጦ ስለ ዶዶራንት ምናምን ያወራል? ማለት ሐሜት፣ ከሐሜትም ጥንቡን የጣለ ሐሜት። አሁን እኚህ ሴት አሁን የድሩ ድክመት ነው እንጂ ቆዩ እኮ እንትን ካሉ ከሞቱ ዘመድ ማጣት ነው። እኔ የድሩ ድክመት እንደዚህ እንዴት ይባላል? ምን ይባላል? ሰው እንዴት ካሜራ አስቀምጦ የአንድ የ2 የ3 ዓመት ልጅ 4 ዓመት ልጅ እንኳን የሚባልና የማይባል ነገር ያውቃል? የሚባልና የማይባል ነገር ይለያል። ይሄ ምን አይነት ሀቢብቲ ይኸውልሽ፣ ውስጥሽ የተሰነገ መሀይምነት ይታየኛል። እኔ የተሰነገ ሳንዱች የሆነ መሀይምነት፣ ሳንዱች የሆነ የሐሜት እንትን ይታያል። እና ከቻልሽ ግመጪው ብቻሽን። ምንድነው እኛን የምትይኝ እንዴ? ማፈር ቀረ። እንዲህ አይነት የረከሰ የማይሆን ነገር ማለት
ምን አገባንኛ ስለ ዶዶራንት ማለት አሁን እሷ የምትታገለው ለትግራይ ህዝብ ነው። የጌታቸው ረዳ ዶዶራንት፣ የጌታቸው ረዳ ሽቶ፣ የጌታቸው ረዳ መሄድ መምጣት ምን ይፈይድለታል? ደሞ አጠገባ ያለው ፕሮፌሰር ትልቅ የኳንተም ፊዚክስ የሚነገረው ይመስል ጭንቅላቱን ይነቀንቃል። እንደዚህ ምንድነው ጭንቅላትን የምንነቀንቀው እንዴ? ሰው ጤና የለው እንዴ? እዛ ሰፈር ምን ከፕሮፌሰር እስከ ቺች እስከዚህ እስከ ቢቸግር ድረስ ነው እንዴ ጤዛ ያላችሁት? ምናችሁን ነው የሚያማችሁ? እንደዚህ አይነት ነውረኝነት ማለት ውሸት እንደሆነ የሚያስታውቅ ውሸት። አረ አቅራቢያሽ ወዳለ ጤና ተቋም ሂጂ። የከራረመ እንትን ጢዝ እንዴ ምንድነው? እኛ እኮ እናንተ ለምትሰሩት ነውር እኛ ተሸማቀቅን። ሀቢብቲ ምንድነው የምትዩ እንዴ? ምን ነካሽ ማለት ወርዳ እዚህ ህወሓት ታሳዝነኛለች እንደናንተ አይነት ላይ መውደቋ። ያ ሁሉ የአባይ ፀሐዬ ፖሊት ቢሮ ቅጥቅጥ ካድሬ አብዮታዊ ዲሞክራሲን የሚበልት ካድሬ አልቆ ማለት ነው ህወሓት ነጥባ ህወሓት አርጣ እንደዚህ አይነት የአደባባይ ማይሞች እጅ ላይ ወደቀች። አረ እባክሽ አረ ሀቢብቲ ሌላ አለ ደግሞ ሌላ አንድ አለ የነሱ አንድ ቆይ እሱንም እንየው። አትክልትና ፍራፍሬ እንዴት ነው ዛንድሮ? ማንጓ እንዴት ሆነች? እዚህ አካባቢ ቆላ ተንቤን ያለ እርሻ ምን ይመስላል ለማለት ድሮን በድሮን እንትን እያለ ጠቅላላ ስንት ድሮን ፎቶ አንስቶ ነው ቪዲዮ አንስቶ ነው ወደ አዲስ አበባ የሚወስዱት። ትግራይ በሙሉ በድሮን አንስቶ ይወስዳል። ከዛ ኢሜጁ ስናየው በጣም ምርጥ ነው ይላል። አረሚውን ጤፍ የማይለይ ፎቶግራፍ እነሱ ድሮኑ ያቃል አረሙንም ጤፉንም ያቃል ነው ብሎ ሊነግረን ነው ነገ ጧት በድሮን አንስታ ነው አይደል? አቤት ነሰነስከው እኮ የሚቀት ማያ አንተ እኮ ከውቀት ነፃ ነህ። አመሰግናለሁ። ምንም አይደለም። Technology today, the artificial intelligence, these drones see everything from the tassels down in this field. They will tell you what kind of weeds you've got here. They will look at every single leaf. ወዳጄ ምንድነው ነፍስ ጨበጣ እኮ ነው ወፍ የለም እኮ። ጎግል አታረግም? አትሊስት ጎግል አታረግም? ከማውራት በፊት ጎግል እንዳይደክመው ፈርተ ነው እንዳይደክመው ነው ጎግል እንዳይደክመው ነው መሰለኝ ሰግቶ ለጎግል የሚደክመው መስሎት ጎግል እንኳን አታረግም። ይሄ ጎግል አርገህ ልታውቀው የምትችለው ጉዳይ ነው። እንደ ምሁር እንዲህ እያለ ጭንቅላቱን እያሸ አላዋቂነቱን ይሸጣል። ሌላውንም ነገር እንደዚህ ናቸው። ምንድነው አሁን ይሄ ማለት እንደ ምሁር ጭንቅላቱን እንደዚህ የነቀነቀ ይሄንን ያወራል። ሁሉንም ነገር በጨበጣ ነው የሚያወሩት። በጨበጣ ምንም የሚያውቁት ነገር የለም። ነፍሱን ይማረውና አለማየሁ እሸቴ ምን አለ? ተማር ልጄ። እስኪ ተማር ልጄ እንበል። ተማር ልጄ ምንድነው? ሌላም አንድ አለ ማሳያችሁ ቪዲዮ ማለት ነው። እንዳለ ምንም ነጭ እንደሆኑ ማለት ነው። ይሄንን ቪዲዮ እዩት። ስለነበረን ቆይታ እናመሰግናለን። ከልብ እናመሰግናለን። ከ37,000 ሰው በላይ ይታየኛል። ይሄን ቀጥታ ስርጭት የሚከታተል 37,100 በላይ ተመልካች ነው የሚታየኝ እዚህ ጋር። ሁላችሁንም ከልብ እናመሰግናለን። በመላው ዓለም የምትገኙ የኢትዮ 360 አድማጭ ተመልካቾች ማለት ነው። በጣም ነው እንዴ የሚያይ ሰው የጠፋው። በቃ ጭንቅላት መነቅነቅ ከሚለው ፊልድ ውጪ ሌላ ነገር የለም። ዘንድሮ የኢትዮጵያ ጠላቶች እንዲህ ሲንበጫበጩ ማየት በጣም ነው ደስ የሚለው። እዚህ ጋር ቁጥር የምትጠራው 30 ምናምን ሺህ ሰው አየኝ የምትለው ታፕ ያረጉላትን ነው። እያዩት የነበረው 100 ምናምን ሰዎች ነው። ይሄንን ተራ ነገር እንኳን በጣም ነው እንዴ የሚያይ ሰው የቸገረሽ። ራሳችሁን አዘምኑ ማለት እኔ አላዋቂነት ችግር አይደለም። አለማወቅ በማወቅ ይታከማል። እንደናንተ አለማወቁን የማያውቅ ነው። እኛ ካለማወቅ ጋር አይደለም እኮ ግን እንዳዋቂ ስለምትሆኑ ነው እንዲህ ስትሉ እምንነግራችሁ። እናንተ ሁሉን አዋቂ፣ እናንተ ስቴት እንዴት እንደሚሰራ የምታውቁ፣ እናንተ ሀገር እንዴት እንደሚበጅ የገባችሁ ምናምን ሰዎች እንደሆናችሁ ስለምታወሩ ነው ይሄንን ስናገኝ የምንነግራችሁ እንጂ አለማወቅ ኃጢአት አይደለም። ለመማር ዝግጁ ለሆነ ሰው እና ተማሩ አይገልም። ስለሌላ ነገር ከማውራታችሁ በፊት ምናምን ሰው አለማወቁን እያወቀ ለማወቅ እየሰራ እየተጋ ምናምን አሪፍ ነው።
ተራውን ነገር እንኳን እንደንትን የምታብኳኩ በጥቅሉ የሚያመሳስላቸው አንድ ነገር ሁሉም ለመማር ዝግጁ ያልሆኑ ምንም አይነት መረዳትን ማመዛዘንም የሌላቸው የቁጭ በሉ እንትኖች ናቸውና እንደዚህ ናቸው። እንግዲህ እኛ አፈርን ለእናንተ አፈር ተሸማቀቅን ግን እናንተ አታፍሩ። ደግነቱ ማፈር የተሳናችሁ ናችሁ። ማፈር ብትችሉ ኖሮ አሁን እያደረጋችሁት ያላችሁት ነገር አንገት ያስደፋችሁ ነበር። ግን ማፈር የተሳናችሁ ናችሁና እሱ ጠቅሟችኋል። ልዩ ተስጧችሁ ነው የጠቀማችሁና እንደዛ ነው። ወደ ዋናው ጉዳያችን ግን ስንገባ ግብፅን እናገኛታለን፣ ኤርትራን እናገኛታለን፣ ህወሓትን እናገኛታለን። በማህበራዊ ሚዲያ ገጽ ሲዘዋወር የነበረ አንድ ቪዲዮ አለ የኢሳያስና የአልሲሲ እስቲዩት። ፍቅር እንዲህ ነው እንደ ሙሽሮች ላደለው ፍቅር እንዲህ ነው። አዎ ፍቅር እንዲህ ነው እንደ ሙሽሮች ላደለው የተባሉ ግን አይዘልቅም ነው ጋብቻው። የአህያ ባል ከጅብ አያስጥልም። ኢሳያስ ሄዶ እዛው ለዛው ቢጋቡም ጥምረት ቢፈጥሩም የሚያስጥለው አይነት ግን አይደለም። የግብፅ ውጭ ጉዳይ ሚኒስትር ትላንትና ኢትዮጵያ ቀይ ባህር ላይ ድርሽ አትልም አንፈቅድም ብለዋል። ማን ሊስምሽ ታሞጠሙጫለሽ ነው። ማን የእናንተን ፍቃድ ጠየቅን እንዴ? አልጠየቅንም። የግብፅን ፍቃድ ጠይቀን የምንጋራው የቀይ ባህር ወሰን የለም። ግብፅን የምንጠይቀው የቀይ ባህር ወሰን የለም። ሲጀመር ግብፅ ላለፉት ዓመታት ዛሬ አይደለም ኢትዮጵያ ከቀይ ባህር በሴራ ተገፍታ ምናምን አይደለም። ኢትዮጵያ ቀይ ባህር ላይ እያለች ኢትዮጵያ ከቀይ ባህር የተገፋችበትን ሴራ ያሳለጠች ሀገር ናት። ፈልጋ አታውቅም በታሪኳ፣ ፈቅዳ አታውቅም በታሪኳ። ደግነቱ እኛ እሷን ፍቃድ አንጠይቃት በታሪክም ፈልጋ ስለማታውቅ ማለት። ሌላው ሁለተኛው መጀመሪያው ያንን ነው ያነሱት፣ አንፈቅድም ምናምን ብለዋል። ሁለተኛው ኢትዮጵያን የማይፈቅዱበትን ምክንያት ሲያስቀምጡ ምንድነው ያሉት? ኢትዮጵያ ስለማታዋጣ የቀይ ባህር ወሰን ተጋሪ ባለመሆኗ አይገባትም ብለዋል። ሁለት ጥያቄዎችን እንጠይቃለን። አንደኛ አሜሪካ ታዋጣለች ወይ? ሌሎቹስ ጅቡቲ ላይ ያሉ ሀገራቶች ለቀይ ባህር ያዋጣሉ ወይ? እነሱ ወደ ቀይ ባህር ሲመጡ ዝም ጭጭ ብላችሁ ኖራችሁ ለኢትዮጵያ ሲሆን ጊዜ ለምንድነው የሚያንዘረዝራችሁ? ሌሎቹን ዌልካም ነው የምትሏቸው። ለኢትዮጵያ ሲሆን ለምንድነው የሚያንቃችሁ? በአዋጭነት ከሆነ ማለት የምታዋጣው ነገር የለም፣ ተጋሪ አይደለችም፣ ስለዚህ አትጠጋም። በመጀመሪያ ይሄኔ ማለት መብቶ የላችሁም። የእናንተን ስላልጠየቅ ለመነጋገርም ከኛ ጋር ለማውራትም በዚህ ጉዳይ ላይ መብት ያላት ኤርትራ ናት። እሷም ለዚህ አናሎግ ሰውዬ ጥቅሙላ ሮጦ ወደ እናንተ ይመጣል። የመጀመሪያው የምንጠይቃችሁ ግን እሱን ነው። እና አሜሪካን ሲመጡ ጃፓን ሳትቀር ቀጠናው ላይ ሲመጣ ተጋሪ ሆኖ ነው እንዴ? አይደለም እኮ ለነሱ ሲሆን ዌልካም ነው የሚባለው። ሁለተኛ ለዚህ ምክንያት ሰጥተን የምንጠይቃቸው ለዚህ ተጋሪ አይደለችም አታዋጣም ለሚለው ጉዳያቸው የራሳቸውን የአባይ ውሃ ጉዳይ ነው። እናንተ ለአባይ ውሃ የምታዋጡት 0% ነው፣ ግን ከአባይ ተጠቃሚነት ትልቁ ቁጥር ይሰጠን ነው የምትሉት። ክላሽ አያረግም ወይ? ኢትዮጵያ ኮንትሪቢዩት የምታደርገው ነገር ስለሌለ፣ ኢትዮጵያ የምታዋጣው ነገር ስለሌለ ቀይ ባህር አይገባትም። ግብፅ ግን የምታዋጣው ነገር ባይኖርም የአባይ ውሃ ትልቁ ድርሻ የሷ ይሆናል። ምን አይነት ድንዛዜ! አንድ አይነት ግብፅ፣ ህወሓት፣ ሻዕቢያ ተላላኪዎቻቸው፣ ሚዲያ ላይ ያሉ ጣፎቻቸው እንዳለ አንድ አይነት። በቡድን ሰው መሀይም ይሆናል፣ በቡድን ሰው ራስ ወዳድ ይሆናል፣ በቡድን ሰው እንዴት እንደዚህ ቁልቁል ይሄዳል? አንድ ላይ ተሰብስባችሁ በአንድ ቡድን ውስጥ ሆናችሁ እንዲህ አይነት ሁላችሁም ተመሳሳይ የሆነ በሽታ ያጠቃችኋል። ጄኔቲካችሁ አንድ መሆኑን የምናውቀው በሱ ማለት ይሄ ደብል ስታንዳርድነት ነው። ያኛውን ለአባይ ሲሆን ምንም ባታዋጣም ግብፅ ብዙ ትወስዳለች። ለኢትዮጵያ ሲሆን ኢትዮጵያ ኮንትሪቢዩት ስለማታደርግ ከተፈጥሮ ወሰኗ እናንተ ትላለች። ኢትዮጵያ አስረግጬ እነግራለሁ ዛሬም ደግሜ ላንድ ሎክድ አይደለችም። ግብፅ ሎክድና ኢሳያስ ሎክድ ናት። ከፍታው ትወጣለች። አንሎክድ ነው የምታደርገው።
በተፈጥሮ ኢትዮጵያ ላንድ ሎክድ አይደለችም። የተፈጥሮ ተጋሪ ናት። በሴራ ነው የተገፋችሁ። ሴራውና ተንኮሉን ያሳለጡላችሁ ደግሞ በኢትዮጵያ ማሊያ የሚጫወቱ የገዛ ልጆቻችሁ ናቸው። ዛሬ ግን ያንን ማሊያ ለብሶ ለእናንተ የሚጫወት የለም። በኢትዮጵያ ማሊያ ለኢትዮጵያ ክብር፣ በኢትዮጵያ ማሊያ ለኢትዮጵያ ልዕልና፣ በኢትዮጵያ ማሊያ ለኢትዮጵያ ነፃነት የሚዋደቁ ጀግኖች ልጆች አሉ። ወደዳችሁም ጠላችሁ ኢትዮጵያ የግብፅን ኮስት ላይን አልጠየቀችም፣ አትጠይቅም ነው። ስለዚህ ግብፅ በማያገባት ነገር ጥልቅ ባትል በጣም ጥሩ ነው። ኢሳያስ አፈወርቂ ራሱን ነው መዘዝ ውስጥ የሚከተው። ግብፅ ረዳለው ብላ የረዳቸው ሀገር የለም። ለራሱ መማሪያ ከሆነው ከቡርሃን መማር ይችላል። አሁንም ሆይ 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 ብላ እሳት ውስጥ ከተዋለች። ምንም እንደማታመጣ ታውቃለች። ጥላው ነው የምትሄደው። ሌላ አጋር ፍለጋ ትሄዳለች። እሱ ጥላ ግብፅ በታሪኳ ምንም አስተባብራም ተባብራም መርታው ውጤት ላይ ደረሰ ነገር የላት። ኢሳያስም አሁን ሄዶ እዛ ምን አይነት እንትን ውስጥ እንደሚገባ ማለት ቢነጋገር ቢከራከር ከኢትዮጵያ ጋር ቢያወጋ ይሻለው ነበር። ያ ነበር የሚያዋጥ። ግን ያው ታሪካዊ እቅዳቸው፣ መንገዳቸው፣ ጎዳናቸው ምናምን ይሄ ነው እነሱ አንድ አይነቶች ናቸውና ይሄን ነገራቸውን ትንሽ እነሱንም ጤናቸውን ማጠያየቅ ያስፈልጋል። ሴራቸው ግን ኢትዮጵያ ይሄንን የሴራ ትብታ ፈታ የምትወጣበት ዘመኗ ላይ ደርሳለች። ይሄን ወደዱም ጠሉም የማይካድ ጉዳይ ነው። ሌላኛው የነሱ ተላላቂ የሆነው ምግበይ ነው። ጀነራል ምግበይ ዝግጅታችንን ጨርሰናል። እንግዲህ ለምን እንደተዘጋጁ እንደነበረ እስከዛሬ አልነገሩንም ነበር። ዝግጅታችንን ጨርሰናል ብለዋል። ያ ማለት ምንድነው? ለጦርነት ተዘጋጅተናል፣ ለጦርነት ተዘጋጅተናል እያለን ነው። እናም ኤርትራ ድረሽልኝ፣ ፋኖ አግዘኝ ምናምን ብሎ ተጣርቷል። ኤርትራ ሻቢያ ለራሱም አልሆነም። ለራሱ እርዱኝ ብሎ የት ሄዷል? ግብፅ ሄዷል። አሁን እነዚህ ህዋቶች እየጠየቁ ያሉት ተረጂ ለመሆን ለራሱ አድኑኝ ብሎ ሄዷል። አድኑኝ ብሎ የሚሮጠውን ሰውዬ አድነኝ ብሎ ይጠሩታል። ያ ልጅ ነው። እነዚህ የልጅ መሆናቸው ነው። እንግዲህ ምን አይነት ነገር እንደሆነ በጣም እኮ ነው የሚያስቀኝ። ሌላው በጣም የሚያስገርመው ነገር ነው ታውቃላችሁ? ፋኖ እርዳኝ ብሏል። ፋኖንም ተጣርቷል። ወደ ጦርነት ወይ ደግሞ ህዋትን ወደ ጦርነት ከሚያስገባት ወይ ደግሞ ካስኮረፉት ነገሮች አንዱ የወልቃይት አለመመለስ ነው የሚሉት እነሱ። እንግዲህ ወልቃይትን ለማስመለስ ነው ፋኖን አግዘኝ የሚሉት። ምንድነው የምትሉን? አረ በቃን፣ አረ ይበቃናል እንዴ! አብራችሁ ከፋኖ ጋር ወልቃይትን ልታስመልሱ ነው? እንደዛ ነው ማለት። እኛ እኮ ማለት ደሃነን እንጂ መቀለጃነን እንዴ አይደለንም እኮ። ምንድነው የምትሉን? ምን አይነት ሰዎች ናቸው? ወልቃይት ስላልተመለሰልን ያኮረፍ ነው ብለው እንደ አንድ ምክንያትነት ያስቀምጣሉ። ፋኖን አግዘን ከፋኖ ጋር ሆነው ወልቃይትን ሊያስመልሱ ነው። ረስተውት ሊነግሩን ነው ፋኖ የነሱ ልጅ መሆኑን መሰለኝ። አክቹአሊ ፋኖ የአማራ ህዝብ ጠላት ስለሆነ አንድ አይነት ስለሆኑ ይተባበራሉ። ግድ የላቸው። እንደ ዳር አህያ የከፈለ ሁሉ ነው የሚጭናቸው። ግን እንደው ክላሽ አያረግባችሁም ወይ? በወጣቶች ተስፋ በወጣቶች ህይወት ላይ እንደዚህ መቀለድ። ይሄንን ፎቶ እዩት። ወጣቶች ናቸው በእኛ ተስፋ አትቀልዱም እያሉ ያሉት። በማህበራዊ ሚዲያ ገጽ በጣም ሲዘዋወር ነበር። ምንድን ናቸው እነዚህ ጉዶች? ሌላ ምን አለ? ይሄንን ንግግር ታሪካዊ የሚያደርገው በጣም ታሪካዊ የሚያደርገው አክሱም ጽዮን አጠገብ ሆኜ መናገሬ ነው አለ። እሱን ተወው። ይሄንን ንግግር ታሪካዊ የሚያደርገው አክሱም ላይ መሆኑ ታሪካዊ የሚያደርገው ትላንትና ከነ ሂጃባችሁ ተዋጉልኝ ብለህ ጦር ሜዳ የወሰድካቸው ልጆች ቀን ሲወጣልህ ከነ ሂጃባችሁ አትማሩም ብለህ የከለከልክበት ቦታ መሆኑ ታሪካዊ ያደርገዋል። ታሪካዊ የሚያደርገው እሱ ነው። እማታፍሩ ጉዶች መሆናችሁን የሚያሳየው እሱ ነው። ትላንትና ከነ ሂጃባችሁ ተዋጉ፣ ከነ ሂጃባችሁ ሙቱ፣ ከነ ሂጃባችሁ ዝመቱ ብለህ ያዘመትካቸው ልጆች
ቀን ይወጣል ሲመስል አትማሩም ከነ ሂጃባችሁ አትማሩም ብለህ ከለከልክ። ዛሬ እዛው ቦታ ላይ ሄደ ድጋሚ እንዲሞቱልህ እየቀሰቀስክ ነው። አሁን ከነ ሂጃባቸው ይሞታሉ ወይስ አሁን ሂጃብ ስለለበሱ አትዋጉም ብለህ ትከለክላቸዋለህ? ታሪካው የሚያደርገው እሱ ነው። አያምኑህም ወጣቶቹ። ለነፃነታቸው አይደለም የመጣችሁት እናንተ። አክሱም ላይ መሆኑ ይሄንን ንግግርህን ታሪካው የሚያደርገው እሱ ነው። ከነ ሂጃባቸው ይዋጉልሃል፣ ከነ ሂጃባቸው ግን አይማሩልህም። አሁን አያምኑህም። ከነ ሂጃባቸው አዋግተህ ነፃነት ያገኘ ሲመስልህ ከልክልሃል ትምህርት። ዛሬ ድጋሚ ደግሞ ደማቸውን ስትከፍል፣ ዛሬ ደግሞ ድጋሚ እንዲሞቱ ስትፈልግ ሄደህ ትቀሰቅሳለህ። አያምኑህም። ታሪካዊ የሚያደርገው ይሄንን ንግግርህን እንዲህ አይነት አይን ያወጣ ማፈር የተሳነው ሰው መሆንህ ነው። አያምኑህም። ግን አትርሳ፣ ይሄንን ትላንት ያረካቸውን አይዘነጉ። ህወሓትም እንደሱ ልክ ማፈሪያ የሌላት ናት። የፕሪቶሪያ ስምምነት ፈርሷል፣ የፕሪቶሪያ ስምምነት ምንም ፍሬ አላመጣልንም ብላለች በመግለጫዋ። ባንክ ከፕሪቶሪያ ስምምነት በኋላ አልተጀመረም፣ መብራት አልተጀመረም፣ በጀት አልተሰጠም፣ አንጻራዊ ሰላም አልመጣም። ሰዎቹ ምንም አያውቁም፣ የሚክዱትን ነገርም አያውቁም። ከዛስ በመግለጫቸው የጦርነት ስጋት አለብን ይላሉ። የጦርነት ስጋት አለብን እያሉ ግን ቀን ከሌት የጦርነት ነጋሪት የሚጎስሙት ራሳቸው ናቸው። ህወሓትም አዛዦቿም ህወሓትም ሰዎቿም አንድ አይነቶች ናቸው የምንለው ለዚህ ነው። ሁሉም እንዲህ ናቸው ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። የውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቺርስ